የዛ ሰዓት ላይ በቃ ጓደኛዬ ነው እንጂ እኔ ምንም ወንድም አላቀም ከሱ ውጪ ሌላ ወንድም አላቀም ስለዚህ ጓደኛሞች ነን እኔ በቃ እንደ እናቶቻችን ነን በቃ ጓደኛስቶን ጓደኛ ነን ፍቅረኛስቶን ፍቅረኛ ነን ከዛ ይሄ የመጨረሻን ከመጀመሪያ መፈልግ አይደለም አሁን ብዙ ጊዜ ትዳር እየፈረሰ የሚመጣው እኮ ከመጨረሻው ጀምሮ መጀመሪያው ለዩና ከዛ በኋላ ተፋታለ አይደለ ይሄ መነፋፈቅ የሰርግን ቀን መናፈቅ ራስን ጠብቀ ክብር ቅድስት ቤተክርስቲያን እንደዛ ነው ያስተማረች በቃ ይሄ ክብርን ተጠብቃለ ጓደኛ ላይ ተላለ ከዛ ጮኛ ላይ ተላለ ከዛ በኋላ ሽማግሌ ተልካለ ከዛ በኋላ ታገባለ እሱኛው ፕሮሲጀር ውስጥ ነኝ እኔ ያለሁት እና ያኛው ሪትም ውስጥ ስለሆንኩኝ ስለዚህ አሁን ለጊዜው ጓደኛ አለኝ እግዚአብሔር ከፈቀደ ባለ ይሆናል ካልሆነ የህሉ ሀይ ነገር ይሆናል ብዬ ስለማስብ ይሄን ነገር ያቃል ከዛ እሱ ደግሞ እንትን ያዘው ታቃለ ኤችአይቪ አይደለም አዲስ አበባ ዩኒቨርሲቲ ገብቶ ከጓደኞቹ ጋር አርብ ይወጡና እሁድ ማታ ይመለሳሉ ያሳለፉት በቃ ከችጋ እንደሆነ በዚህ ገባ በዚህ ወጣ እኔና እሱ ደግሞ እንመጣለን ተያይዘን ወክን በላለን እንጠጣለን ተመልሶ ወደ ቤታችን መለያየት የኔና እሱ መሄድ መመላለስ ውስጥ ነው እነሱ ጋር ለካ መጨረሻው አለች መውደቅ መተኛት አለች እኛ ጋር ደግሞ ይሄ የለም ወክ ማድረግ ብር ካለ መብላት ከሌለ ወክ አድርገ ፍቅር በልተህ ትመለሳለህ አይነት ነገር የነበረው ከዛ ያለው ነገር ተነገሯቸው እንደዚህ አይኔና እሱ እኮ እንደዚህ አናረግም እና ልጅ ደግሞ ወንድ አታቀም እንግዲህ እኔ በጣም ሳቂታ ነኝ በጣም ተጫዋች ነኝ በጣም ተግባቢ ነኝ እንዴት አሉ ማለት ነው ሙድ ያዘች ብራንድ አፋና ዳልጧት ነኝ ስላለች ማጣፊያ ስላጠራት ነው አይደለችም ከዛ ከኔ ልቅ እነሱን አመነ ከዛ ፕሬሸር በዛብኝ እንደዚህ በቃ እንደዚህ መሆን አለበት በዚህ አባቴ እንደዚህ ካልሆነ አንተ ከፈለክ የፈለከው ጋር መሄድ ትችላለህ እኔ አላማ ያለኝ ሰው ነኝ አምላኬ እንዲያዝንብኝ አልፈልግም በቃ በዚህኛው መስመር ማጥመጣ ከሆነ ትሄዳለህ ሄዳለሁ ለኔ ካለ ግን እግዚአብሔር መልሶ ያገናኘና ስለዚህ መሄድ ከፈለክ ሂድ አልኩት ማለት ነው ማስፈራራ ቢሮ ይላኩት እንደ ልጅ መሆን ግን ደስ ይላል አንተ ማስፈራራ ምን ብሎ እንደላኩት ታውቃለህ ካንቺ ጋር እንደ በቃ እንደዚህ እንትን ማይተኛ ከሆነ የቡና ቤት ሴት ጋር ሊሄድ ነው አለኝ ማለት ነው ኦኬ የምርህን ነው አዎ ብሩን ይሰጣሉ ሂድ ድንግል እንደ ነበር ሲሄድ የነበረው ምክንያቱም አይሆን ያስቀመጥክለት አላማ ካለ እዚህ ጋር የሚመጡት ነገሮች እንት ሊሉኝ አልፈልግም ለኔ ይሄ ጥሩ ይረዳኝ በቤተ ክርስቲያን ማድረግ ይመስለኝ በቃ ይሄ ክብር መጠበቅ ክብር የጠበቀች ሴት የምትሸልመው አክሊል አላት እሱ ማግኘት ስለዚህ የማላቀው ሀገር ነው አሁን እየጠየቀኛል አይናፍቀኝ ማላቀው ስለዚህ ሊሄድ ነው ካለ ሂድ ለኔ ስላልሆንክ ነው አምላክ ለኔ ያለው ይመጣል ነው የኔ እምነት የዛም ሰዓት የነበረው እስካሁንም ድረስ ማለት ነው ያለኝ እምነቴ እሱ ነው የነበረው ከዛ በኋላ እንደ ያለችኝ ብሎ ሲል በቃ ውሸቷን ነው አትወድም ብልጫ ብታስተካክል ይሻላል ስለዚህ ተለይችሻለሁ በላት ሊለየኝ ይሄ የመለየቱን ቃል ከማውጣቱ በፊት ይሄ የሚነግር የለም ገና አጠገቤ ሲቆም መለየት እንደፈለገ ኢየሱስ ስሜት እኔ ላይ የተጋባ የዛን ቀን ገባ ደብዳቤ ጻፍኩ ይድረስ ለሞድ ለባዬ እንደዚህ ገብቶ በዚህ ወጥቶ ሰሞኑን ሳይ ነገር እንደዚህ እየተለወጠ ነው በዚህ ገብተ እንደዚህ ይሆናል ስለዚህ ምናቆመ ምን ይመስልሃል ብዬ ደብዳቤ ጻፍኩና ሰጠውት ከዛ ያን ደብዳቤ ሰጥቸው ወክ ያደረገን ልክ ያገር ፍቅር በዚህኛው በኩል ወክ ያደረገ 4 ኪሎ መጣን 4 ኪሎ ከሱ ከዩኒቨርሲቲ መጣ ወጣን በሳታ አደጋው በኩል በቃ በግራሯ እንደሱ ጋር እየሄደን እያለ ልክ ያገር ፍቅር ጋር ልንደሰስን ደብዳቤውን ሰጥቻለሁ አንብብ አልኩት አይ አንብብልኛል ያ ራስ ብቻ ነው ሄዳ አንብብ አልኩት ከዛ በቃ እሺ ቤት ገብቻ አንብዋለሁ ለማንኛውም ማቆም አለብን አላለኝ ሳያነበው ማለት ነው ወረዲ እሱ ነው ያለው ማለት ነው ስለቀደመኝ ይሁን እሱ በአፉ ስለነገረኝ ይሁን ሰውነቴ እንትን አለ እንደዚህ ተንቀጠቀጠ ገባኝ አልቻልኩም ምናምን ከዛ በኋላ እሺ በቃ አልኩኝ ደግፈኛ ያዘኝ ተያይዘን እንሂድ አልኩኝ ሾላ ድረስ በእግራችን ወክ ያደረገን ሄድን ከዛ ትልቅ ቀለም ወርቅ ትምህርት ቤት ጋር ስንደርስ ስልክ እንጨት ጋር ቆምንና አሁን ፊቴን ወደ ቀጨኔ መዳሪያ ለማዞርኩ እሺ ከዛ አይኔን ጨፈናለሁ ከዛ በኋላ ስትሄድ እንዳይ ስላልፈለኩ ነው ሄድ አልኩት አይኔን ጨፈንኩ ምን ያህል ደቂቃ አይኔን እንደጨፈንኩ አላስታውስም ከዛ ስገልጥ ማንም ሰው የለም በቃ ተሻገርኩኝ ወደ ቤት የገባው ማለት ነው ለ6 ወር ያህል ተለያየን ያቺ 6 ወር ግን ሁለታችንንም ሰራችን እኔ ምን ያህል እንደምወደው እሱም ደግሞ ሴቶች ምን አይነቶች ናቸው የሚለው ነገር በደንብ ለማወቅ ይቻለ ይመስለኛል ከዛ በኋላ ተመልሶ በመጣ ሰዓት ላይ ነው እንግዲህ አየር መንገድ የተፈተነው ማለት ነው ስለዚህ ቲጂ ሚስቴ እንድትሆን ፈልጋለሁ ስለዚህ ምንድነው ማድረግ ያለብኝ መፈተን አለብኝ የእውነት ወዳታለሁ ስለዚህ ሞዴሊ ደግሞ ወደፊት ሚስቴስ የሆነ ችግር ቢደርስብኝ አብራኝ ተቆያለች የሚለው ነገር መፈተን ፈለገ
ከዛ ሄዶ የተመረመረ ቀን እኔ ፋዘር ጋር ነበርኩኝ ስወጣ ቢኒያም መጋቢ የሚባል ጓደኛችን ነበር ልክ አራዳ ጋር ቆሞ እሱ ከፎቅ ላይ ነው እዚህ ጋር ንገራት የውሸት ታሪክ ሰርተው ማለት ነው እዚህ ጋር ንገራት ኤችአይቪ አለብኝ በላት ብትችል እኔ ፊት እንዳትላልፈለኩም ሰላም ከሆናችሁ ብቻ ነው እኔን የምታገኙኝ አለ እሺ ከዛ ልክ እሱ ያለበት ቦታ ላይ ስንደርስ ትጂ ያ ነገር እኮ አልተሳካም ምኑ ኤችአይቪ እስቲ ማርያም በለኝ አዎ በቃ እኔማ አሁን በቃ አምላኬ የማያዝንብኝ እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ በቃ ያዘኝ አልኩት የዛን ቀን ማርያምን ዋው ምክንያቱም እኔ ነኝ ይሄ ልጅ ጥሩ ጭንቅላት አለው ጎበዝ ነው መስራት እየቻለ ሀገር መለወጥ እየቻለ ቤተሰቦቹን መርዳት እየቻለ እኔ ጋር እምቢ ስላልኩት አይደል ይሄ ልጅ ኤችአይቪ ያስያዝኩት ስለዚህ የሱን ህይወት አበላሽቼ ብቆም አምላክ ያዝንብኛል የሚል ሐሳቤ ማለት ነው ድንግልን የምሬን ነው ከዛ በቃ ከዚህ በኋላ በቃ ካንተ ጋር አብሬ ሆናለሁ ቀርሞ ይሞት አስታመመኛል አልኩት ማለት ነው የምርሽን ነው አለኝ ተመስገን አሁን አረጋግጫለሁ ምኑን አረጋግጥከው ውሸቴን ነው ኤችአይቪ የለብኝም ነፃ ነኝ ሲለኝ የዛኔ ነው ያረኩ ልባም ሴትን ማን ያገኛታል እንዲሉ በውሸት የተፈተነ ነገር እውነተኛ ሆኖ ተገኝቷል አርቲስት ትዕግስት ግርማ እንግዲህ የትምህርት ቤት ህይወት ላይ በነበረችበት ሰዓት ነው የትዳር ህይወቷን ያገኘችው እንደሰማችኋት እንግዲህ ምንድነው ያኔ ያው እንደምንዋደድ ሁለታችን ማወቅ ስለነበረብን በመለያየት ውስጥ ነገሮችን ማጣራት ይችላል ነገር ግን እሱ በብዙ መንገዶች ሊፈትነው ይፈልጎ ኤችአይቪ እንዳለበት ነገረኝ ነገር ግን እኔ አይደለም ኤችአይቪ ምንም ይኖርብህ እንደውም እኔንም ማሲዘኝና አብረን እንኖር ብዬ ራሴን አሳመንኩት በቃ እግዚአብሔርም እስካሁን ባደረኩበትና እስካሁን ድረስ በነበረን የፍቅር ግንኙነት ውስጥ ምናልባት በኔ ምክንያት ይሆናል ፊት ስላተቆርኩበትና ፊት ስለነሳሁት ይሆናል ከኔ ውጪ ሄዶ እንደዚህ አይነት ነገር ሊከሰትበት የቻለው ስለዚህ እኔ እከሳለሁ እንደውም እኔን አስይዘኝና አንድ ላይ ተጋብተን እንኖር አልኩት ነው እንግዲህ የምትለው እንደዚህ አይነት ሴት ከሚሊዮኖች አንድ ናት ከሚሊዮኖች ማለት ነው ከሺዎች አይደለም ከሚሊዮኖች አንድ ናት በየዘመኑ የምትበቅል አለች አንዳንድ ሴቶች አሉና ከነሱ መካከል አንዷ ነች ምክንያቱም ለፍቅር አጋሯ ወይ ደግሞ ለባህሏ ባለቤቴ የልጆች አባት ለምትለው ለወደፊቷ ባል በዚህ ልክ መታመን በዚህ ልክ ማፍቀር ትልቅ ጸጋና በረከት አለው እና ትዕግስት ግርማ እንግዲህ የፍቅር ህይወቷ እጅግ ፈታኝ ነው ምክንያቱም በጓደኞቹ በሷም በኩል የነበረው የትምህርት ቤቱም ግንኙነታቸው ውስጥ ብዙ ሊጥላቸውና ሊያደናቅፋቸው የነበረ ብዙ ጉዳዮች እንደነበሩ ተናግራለች ከነዛም መካከል በሱ ጓደኞች መካከል የነበረ ችግር ነው እሱ ደግሞ ምንድነው ያው ጓደኞቹ ወደሷ እንዲመጣ ወይ ደግሞ እሷ ጋር እንዲሆን አይገፋፉትም ወይ ደግሞ አይፈልጉም ነበር እሱ ግን ይወዳት ስለነበር ንጹህ ፍቅር በልባቸው ስለነበረ የነሱ ፍቅር አሸንፏል የነሱ ፍቅር አሸንፎ ብቻ አላበቃም ፍቅር አሸንፎ እነሱንም ለትዳር አጣምሯል ከትዳር ማጣመር አልፎ ደግሞ እጅግ በጣም ደስ የሚሉ ልጆችን አፍርተው ደስተኛ የሆነ ህይወት እንዲኖሩ አድርጓቸዋል ስለዚህ ከዚህ የምንማረው ነገር ምንድነው ሁሉ ጊዜም ቢሆን በፍቅር ውስጥ እውነተኛ ፍቅር ስለሆነ እውነተኛ ፍቅርን ደግሞ በእውነተኛ ማንነትና በእውነተኛ ራስነት መቀበልና መቅረብ አሪፍ ነው ምክንያቱም እውነት ያለበት ነገር ሁሌም ምን ጊዜም ቢዘገይም ቢያረፍድም አሸናፊ ነው እውነት ያለበት ህይወት ምን ጊዜም የጠራና ነፃ ስለሆነ ማለት ነው እስኪ ለእናንተም ያስተምራችኋል ይሆናችኋል ብዬ ነው እንደናንተ ያመጣሁት ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እናመሰግናለን